ጤናስጥ ለንጤናስጥረው እንደዚህ ቻናል አገሬና ሰላመጣችሁ ቤተሰቦቻችን እንግዲህ እንደምታዩት ነው። እንግዲህ መዳም ቤት ላይ ያሉ ልጆች እንዴት እንደሚሰሩ እንዴት እንደሚያሆኑ እንዴት እንደሚያደርገው እንደምታዩት ነው ማለት ነው። እንግዲህ እቺ ልጅ እንግዲህ የምትበላው ጋንፎ ነው። ጋንፎ እንግዲህ እስከ መጨረሻው እንዴት እንደሚታደርግ እንዴት እንደሚጠራ ሴት ልጅ ደግሞ እንደዚህ በጣም ያስጠላል። መጨረሻ እንደው በማለት ላይ ያለች ማለት ነው። ይደብራል በጣም ማለት ክብር አለ ሴት ልጅ እንደዚህ እስከ መጨረሻ ተከታተለ ለምን መጨረሻ ላይ እንደ በእጅ ለመብላት ጀመረች። በጣም ያስጠላል የምር ነው። ይደብራል እና ብዙ ልጆች ቲክቶክ ላይ እንደዚህ ይሰራሉ። እነዚህ ደግሞ ገንፎ ምናምን እንደዚህ ነገር አይወዱም ማለት ሌላ ነገር ሌላ ምግብ ሌላ ነገር ይመስላቸዋል እነሱ ማለት ነው። ሰዎቹ ሲጀምር እንደዚህ አይነት ምግብ ምንድን ነው ምናምን ኢትዮጵያ ምንድን ነው የሚባሉት ምናምን አይወዱም። እና እንደምታዩት ነው እንግዲህ ምን እንዳደረገች እና ይደብራል በጣም። እና እናንተ ከእናንተ ጋር ማዝናናት አለብን ብዬ ነው ይሄ ቪዲዮ የሰራሁት ማለት ነው። አብረን ማዝናናት አለብን ለባለቤቷ የሰራሁት ማለት ነው። እስከ መጨረሻው ተከታተሉት። ሁለተኛ ደግሞ ከመዳሞቼ ነው ሲቀባ አይቼ ነው የቀቡት የፊት ማስክ ገዝቼ ምናምን የምትል እህታችን ማለች። ቀጣይ ቪዲዮ ላይ እንግዲህ ይገርማልና በላይክ ነው። አመሰግናለሁ። ላይክ ለሰበት ርሱት ሰው የለኩም ላጉሳችሁ አህለን ወሰህለን እንዴት ናችሁ? ሰላም የኔ ወዶች ገባ ገባ ባሉ እንዴት ናችሁ? አላችሁ ወይ?
ገንፎ እንብላ። ገንፎ ፍርኖ ዱቄት ከሐኪም ቤት ሳትጠይቅ ከሰው ከመዳም ጠይቀሽ ነው የምትገዢው? አሁን ምንድን ነው የሚያስጠፋ ይሄ ነገር ታዲያ? ፊትሽ ተበላሽተዋል እኮ ይወጣል እንዴ? ብስሚላህ ራህማን ራሂም እንዴ ቆዳሽን እየላጤ ነው። ምንድን ነው የተቀባሽ? ከኔ ትምህርቱ ቆዳሽን እየላጤ ነው እንዴ? ቆዳሽን እያስነስ ሐኪም ቤት እንሂድ። አሁን እንደዚህ ካስነሳው ለድንገት ቆዳሽን ልጦ ፊትሽ ሊያበላሽ ይችላል። ያ ኢላሂ ከኔ ትምህርቱ ሳዶ እንደዚህ ነው አትገዙ። እንደዚህ ነገር ምንድን ነው የሚያሸፈው? ምን ተቀብተሽ እስኪ አንቺ ለመጀመሪያ ወይም አትጠይቀኝም? ጠይቀን እገዝልሻለሁ። ይሄ ጥቅሙ ምንድን ነው አሉ? ለመጀመሪያ ጥቅሙ ምንድን ነው አሉ? ማዳም ስትቀባ ቆንጆ ትሆናለች። እሺ ቆንጆ ለማሆን ብለሽ ነው ፊትሽ እንደዚህ? ፊት አንድ ጊዜ ከተበላሸ ከየት ነው የምታገኘው? ማንነት ፊት ነው። አንቺ ምንም ነገር አታውቅም። ምንም ነገር ሳትጠይቅ ሁሉም ነገር ያገኘሽ መቅባት ብቻ። አሁን ምን ላድርግ? አሁን እኔ እንደዚህ አንድ ነገር ቢያበላሽሽ ችግር ነው። ወደ ሐኪም ቤት ልውሰድሽ። ሐኪም ቤት መርፌ ነገር ወቅቶሽ ሊያወጣ ሊያደርጉልሽ ይችላል። ሐኪም ቤት አይሆንም እንደዚህ ነገር ይሄ ነገር አይሆንም። እንሂድ ሐኪም ቤት እንሂድ ይሻላል። አዎ በጣም ነው የሚያስፈራው እኮ በጣም ያስፈራል። እኔ እኮ ለእነሱ ቆንጆ ነው ጉዙ ልላቸው ብዬ እየቀረስኩ ነበር። ለማን ብለሽ ነው? አንደኛ ገብተሻል። ምን ፈልገሽ ነው እንደዚህ የምታረጊው አንቺ? አንድ ሰው ካገባ በኋላ ወይም ተመካክሮ ነው የሚገዛ አንድ ነገር። አንቺ ልማር ባልኩባት አግብተሻል። ይዋው እንደሱ ያረክ ያ ረቢ hayuko በቃ እንደዚህ ለመጀመሪያም ከሳራ ነው። አሁንም ሐኪም ቤት ሂጄ መርፌ ነገር ወቅቶልሽ እንደሚያወጣ ሊያርጉ መርፌ ፈራሉ። ታዲያ ይሄ አልፈራሽ? መርፌ ትፈራለህ? ያለ እንሂድ በቃ እንሂድ። ሳይቆይበት ከቆየው ከዚህ በላይ ሊያምሽ ይችላል። ከዚህ በላይ ሊይዝሽ ይችላል። ያለ እንሂድ ቶሎ እንሂድ። አዎ እንሂድ። እናንተ ፍረዱ ውስጥ እንሂድ ወላ እንሂድ። እኔ ውድ ባሌ ምንድን ነው ያለ እንሂድ። አውቄ ነው እባክህ አውቄ ነው። ምን አውቀሽ ነው? አውቄ ያው ትንሽ ልዝናና በቤት ልዝናና በቤት ነው እንጂ የሆነ ታመልክ ወደ ጎዳመጣኝ ማለት ቆይ ምንድን ነው ያስተማርኩ ነበረ። የምን ትምህርት ተቀቡ እያልኳቸው ነበረ። የምን ትምህርት? ጥሩ ነው ለፊት ያጸዳል፣ ቀይ ያደርጋል። ትምህርት ያስተማርኩ እና እንዴት ነው የሚወጣ? እሺ ይሄ ውድ ባሌ ቆይ እስኪ እናንተ ያማል እኮ ተዝናናሁበት። ኧረ ትንሽ
ምንድነው የተዝናናኝ? ቆይ ምንድነው ሐኪም ቤት እንሂድ ቆይ ሐኪም ቤት እንሂድ ምንድነው ብለካኩ አውቄ ነው ልዝናና ብዬ ነው እንጂ ትምህርት ነው ይሄ ፊት ያጸዳል ቡጉር ካለ እዚህ እሺ እንዴት ነው የሚወጣ እሺ ይጋ እስኪ ቆዳ ይዞ አይነሳም ላ ቆዳ አንሳ ቀስ ያር ግን ጸጉር ስላለኝ ጸጉሬን ማርጃሉ ያማል ወላሂ ያማል ወላሂ ቀልደና አይደለም እሺ ያማል እናንተ ይሄ ማሻአላ እንዳቀላኝ ወላሂ ማሻአላ ተባረካላ ግን ቆዳ ይዞ አይወጣም አይደለ ላ አይወጣም አንሰኛሰ አልহামዱሊላህ ያ አኺ ሲነሳ ግን አሳምምኩኝ ቆረጃሉ ምን ነው አንቺ ነገር ግን እንደዚህ ዝም ብለሽ ፊትሽ የምትቀባው ነገር እኔ ያልተመቸኝ አይ ሆዴ እኮ ያሰራል ወቦንላህ አዲስ ራሱ ነው የሚወጣው ወላ ቆዳ ይዞ ነው የሚወጣው ወላሂ ያማልሽ ምንድነው ነገር ሹ ማሻአላ ወላሂ እናንተ መዳም ቤት የምትሰሩትማ አንስቼ ማታረቁ ነገር የለም ፊቴን አሳያችኋል እንዴ እንዳሳመረኝ ማለት ነው እስከ መጨረሻ ከላይ ጋር ሆኖ አንስቼ እመጣለሁ ይሄው ውዶችዬ ታጥቤ መጣሁ ይሄው ማሻአላ ተባረካላ ይሄው እንደዚህ